መንፈስ የሚሰጥ በኢየሱስ ጸልዩ ጸልዩ። አሜን በኢየሱስ በኢየሱስ ይሄ በዚህ ወር ላይ የለመደው ደም አፍሳሽ መንፈስ ላይ ጉቦት ላይ የሚሰራ የጦርነት መንፈስ ጦርነትን የሚያውጅ እየጠበቀ ጦርነትን የሚያውጅ ነው። እግዚአብሔር አሁን ወጋው በኢየሱስ ከወጋ በተቀባው ፈረሰ በኢየሱስ ፈረሰ በኢየሱስ ተጥሎ ወደቀ ፈረሰ። አይከናወንለትም አይሳካለትም። በኢየሱስ ረጋሚ መናፍስት የምትጠነቁሉ የምትደግሙ ደጋሚዎች ስማችንን ይዛችሁ የልጆቻችንን ስም አገልግሎታችንን እኛን ይዛችሁ የምትዋርዱ በክርስቶስ ደም አሁን መጣባቸዋለሁ። በኢየሱስ አሜን። ኢየሱስ ስሙ ይባረክ። ሃሌሉያ። እግዚአብሔር አፈረሰው። አሜን። ባኮ አመሰግናለሁ ስላለህ አከብርሃለሁ። መንፈስ ቅዱስ ቅባት ስላለ ይሁንና ስላለ አመሰግናለሁ። አየሩን ተቆጣጠር፣ ጊዜውን ተቆጣጠር፣ መንፈሱን ተቆጣጠር። መንፈስ ቅዱስ እኛን ላንተ አስረከብን። የትኛውም የጠላት ኃይል ስለፈረሰ ክብሩ ላንተ ይሁን። እግዚአብሔር ሆይ ወገኖች አንድ ነገር ልንገራችሁ። እዚህ ውስጥ ያላችሁ 236 ሰዎች አላችሁ። ቀጥታ ላይቡን እየተከታተላችሁ ያላችሁ 3940 ሰው ምን አድርጉ? 23940 ሰዎች ይኸውላችሁ። ከዛ ውጭ ያላችሁ በጣም ብዙ ሺህ ህዝቦች እያያችሁ እንደሆነ እያየው ነው። ክብር ለኢየሱስ ይሁን። ወገኖቼ አንድ ነገር ልንገራችሁ። ለኢትዮጵያ ጸልዩ። ከፊቷ ያለውን የጠላት የዳቢሎስ ስትራቴጂ አለ። ጠላት ያቀደው ቅድ አለ። ሟርተኛ የጠነሰሰው አለ። ዳግም ደም ሊያፈስ የሚማማል መንፈስ አለ። ኪዳን እያደረገ ነው። ቃል እየተገባባ ነው። እግዚአብሔር ኪዳኑን እንዲያፈርሰው ሟርቱ በኢየሱስም የተገለበጠ እንዲሆን እንድትጸልዩ በኢየሱስ ስም ታስባቸዋል። እንዳይሆን ጸልዩ። ይኸውላችሁ ህዝቡን ባዶ ሊያደርግ የድህነት መንፈስ፣ የጦርነት መንፈስ ምድሪቷ ላይ የወጣ ተልኮ መንፈስ፣ ይህንን መንፈስ አሁን እግዚአብሔር ያፍርሰው። አሜን። ስለዚህ ጸልዩ። መንፈስ ቅዱስ አሁን ነው የሚነግረኝ። ጸልዩ፣ ለምድራችሁ ለኢትዮጵያ ጸልዩ። ዳግም ክፉን ጦርነትን ሊያንቀሳቅስ የወጣውን መንፈስ ደም ሊያፈስ